እንግዲህ ስሰማቸው ነበር የሚያወሩትን በሙሉ ማለት ነው። ሄርሜላም እንግዲህ አቶ አለም በዚህ ሰዓትማ ሊሆን አይችልም አንድ ሰው ሊያየን ስለሚችል ባይሆን በቃ ማታ እመጣለሁ ትለውና በዚህ ነገር ተስማምተው እሺ በቃ ላስወጣሽ ግን በዚህ በጠዋት እኮ ማንም አይነሳም ነበር ይላታል ማለት ነው። እሷም እንግዲህ አይ ማታ ይሻለናል ትለዋለች። ይህን ነገር ታፈስ ሁሉንም ነገር ሰምታ ብቻ ግን በሩን ይከፍቱታል ብላ ስላላሰበች በር ላይ ቆማ ነበር ታፈስ ማለት ነው። እናም ከፍተው ሲወጡ በር ላይ ያገኟታል ማለት ነው። በዛን ሰዓትም አቶ አለም ምን እያደረግሽ ነበር በጠዋት ሰው በር ላይ ሲላትም ታፈስም በጣም ትደነግጥና በዚህ ጋር እኮ ህብስትን ላይ አትሳልፍ በዛው የሆነ ቆሜ ነው በራችሁ ላይ ምናምን ትልና ተደናግጣ ብቻ አቶ አለም ወሬያቸውን ሰምታለች ብሎ ስላሰበ በጣም ይደነግጣል ማለት ነው። ሄርሜላም በዚህ መሀል እንግዲህ ዝም ብላት ወደ ህብስት ክፍል ትገባለች ማለት ነው። አቶ አለም ያለው አማራጭ እሷን ማስጠንቀቅ ነበር ለማንም ሰው እንዳትናገር ማለት ነው። እና ነይ ብሎ ወደ ክላሷ ይዞ ገብቶ ሰምተሽ ነበር ወይ የምናወራውን ነገር እስካሁን በር ላይ ተደብቀሽ እያላትም ነበር። እሷም እንግዲህ ምንም ነገር እንዳልሰማች ለመናገር ሞከረች ግን ደግሞ አቶ አለም ሰምታለች ብሎ ተጠራጥሮ ስለነበረ ይሄንን ነገር ከኛ ውጪ ሌላ ሰው ሰምቶት ባገኝ አንድ ነገር ነው የማደርግሽ ብሎ ይዝትባታል። ታፈሱም እንግዲህ በቃ ችግር የለውም ሲጀመር እኔ ምንም አልሰማሁት ትለውና ወደ ስራዋ ትመለሳለች ማለት ነው። ሄርሜላም እንግዲህ ከአቶ አለም ክፍል ስትወጣ በአምላክ ክፍል ትሄዳለች ማለት ነው። በአምላክም ጠዋት ስለነበረ አልጋው ላይ አረፍ ብሎ ነበር ማለት ነው። በዛ መሀልም እያየችው እንግዲህ የኔ ጀግና ወንድ እኮ በጠዋት ነው የሚነሳው ተኝቶ አያረፍድም ስለዚህ ለምን አትነሳም? እኔ አንተን ባገባ በጣም ደስ ይለኛል ወይንም ደግሞ ጥሩ ባልና ሚስት ይወጣናል እኔም ቆንጆ ነኝ ምን ይወጣልኛል በዛ ላይ ብልህና ብልጥ ሴት ነኝ አንተም ደግሞ እንደዛው ጀግና ወንድ ነህ ስለዚህ ብንጋባ ይሻላል እያለች የራሷን ሀሳብ ስታወራ ነበር። እሱም እንግዲህ ይነቃና እኔ የምልሽ እዚህ ምን ትሰሪያለሽ? ምን ልታደርጊ መጣሽ ይላታል ማለት ነው። እሷም እንግዲህ ለምንድነው እንደዚህ የምታደርገኝ ክብሬን እንደዚህ የምታዋርደኝ እኔ ላንተ እንዲህ ነኝ እያለችም እንግዲህ የፍቅር ነገሮቿን ትጀምራለች። እሱም እንግዲህ ይህ ነገር አልተዋጠለትም እና ምንም ነገር ችግር ሳይፈጠር ከዚህ ክፍል ውጪ ይላታል ማለት ነው። እሷም እንግዲህ ትወጣለች በዚህም ሰዓት ታፈስ እንግዲህ ትሰማቸዋለች። ከአቶ አለም ክፍል ወጥታ በአምላክ ጋር ደግሞ እንደዚህ እያወራች በነበረበት ሰዓት ታፈስ ሰምታት ስለነበረ በር ላይ ትጠብቃታለች ማለት ነው። እና ታፈስም እኔ የምልሽ ምን አይነት ጉድ ነሽ? ቆይ በጠዋቱ እንዴት ነው እያሰስሽ የሰው ክፍል እየገባሽ እንደዚህ አይነት ነገር የምታወሪው ስትላትም ነበረ። እሷም እንግዲህ ቆይ ስራሽ እኔን መከታተል ነው ወይ ነው ህብስት ተከታታያት ብላሽ ነው አይደል እያለችም ስጠይቃት ነበር። ታፈስም እንግዲህ አንቺማ በስመአብ ምን አይነት ጉድ እንደሆንሽ ራሱ አላቅም እያለችም እንግዲህ እስታፋጣት ነበረ። ሄርሜላ አይመለከትሽም ሲጀመር የሆነ ነገር የተለየ ነገር እዚህ ቤት ውስጥ ይሰማና አቶ አለም ምን እንደሚያደርግሽ ታውቂያለሽ ብላ እንግዲህ በአለም ታስፈራራታለች ማለት ነው። ታፈስም እንግዲህ ይቺ መርዝ ናት በአንዴ መታ እኮ ይሄንን ቤት አመሰችው አመሰቃቀለችው እያለች እንግዲህ ሄርሜላም በጣም ስትታዘባት ነበረ። ብቻ ግን ሄርሜላም ልክ እንደ ቤት ባለቤት አድርጓት አስፈራርታት ምናምን ነገር አርፈሽ ስራሽን ብትሰሪ ይሻልሻል ብላትም እንግዲህ ወደ ህብስት ክፍል ትገባለች ማለት ነው። ታፈስም እንግዲህ ምን አይነት ጉድ ናት ይችስ እያለች እሷም ወደ ስራዋ ትገባለች። ሄርሜላ እንግዲህ በሰላም እንዳደረሰው ወደ ህብስት ክፍል ትገባና ተነሺ እኔ የምልሽ በዚህ ሰዓት ለምንድነው የተኛሽው? ተነሺ ትላታለች ማለት ነው። ህብስትም እንግዲህ እሺ ትልና አይ ሌሊት ላይ ግን አልተኛሁም ምክንያቱም በአምላክ መጥቶ ነበረ ግን እስኪመጣ እንቅልፍ አልወሰደኝም ነበር መጥቶ ከሄደ በኋላ ግን ደህና እንቅልፍ ወሰደኝ ትላታለች ማለት ነው። እና ሄርሜላም ህብስት በአምላክ ይመጣል ማለት ነው ሌሊት ትላታለች ማለት ነው። አዎ ዛሬ መጥቷል ማለት ሰሞኑን እየመጣ ነው ትላታለች። አይ እኔማ ሰሞኑን እየመጣ አይደለም ስላልሽኝ በዛው የቀረ መስሎኝ ነው ትላታለች። ሄርሜላ እንግዲህ በሀሳቧ እቺ ልጅ አልተዋትም ማለት ነው ምን አስበው ነው እያለች ብዙ ነገር ታስባለች። እናም ወደ ሳሎን መሄድ አለብን እዛ ሳሎን እንቀመጥ ትላትና ወደ ሳሎን ይዛት ትሄዳለች ማለት ነው።
ታፈስም እንግዲህ የሄርሜላ ነገር በጣም ግራ አጋብቷት ለማምላክ ልንገረው አልንገረው እያለች ሁለት ልብ ሆና ነበረ። ብቻ ግን ምን አይነት ጉድ ነው? እትዬ እኮ ጥሩ ባል አለኝ ብለው ያስቡ ሊሆን ይችላል። አቤት አሪፍ ትዳር ነው ያለኝ እያለች ብዙ ነገር ልታስብ ትችላለች። ድንቄም ትዳር እያለች እንግዲህ በአሰሪዋን በጣም እንትን እያለች ነበር፣ በይፍቱ ማለት ነው። እና ጋሽስ ምን አይነት ወራዳ ናቸው? እንዴት እንደዚህ ያደርጋሉ? እንዴት እንደዚህ ያስባሉ? እያለች ብቻ ግን በጣም ተገርማ ነበር በሰማችው ነገር። እዚህ ቤት ውስጥ ብቻ ሁሉም ነገር እያስፈሩኝ ነው። አሁንስ ለራሴ መፍራት ሳይሻለኝ አይቀርም እያለች ታፈስም እንግዲህ በጣም ግራ ተጋብታ ነበረ። ሄርሜላና ህብስትም ወደ ሳሎን እንደተቀመጡ እንግዲህ በአምላክ ይመጣል ማለት ነው። ይመጣና ደህና አደርሽ ይላታል ህብስትን ማለት ነው። ህብስትም እንግዲህ ደህና ነኝ እንዴት ነህ ስትለው አለሁ ትፈልጊኛለች ልሄድ ነው ይላታል። እና እሱም ይሄዳል ማለት ነው። እሷም እንግዲህ ሄርሜላ ህብስትን የፊቷን ፈገግታ አይታ እኔ እምልሽ በአምላክን ስታይ እኮ ፊትሽ በራ እና ይሄን ሰውዬ ምን ያክል ብትወጁ ነው ትላታለች ማለት ነው። ህብስትን በጣም እንደምትወደው ትነግራታለች። ያው እሱ ነው እዚህ ቤት ውስጥ ያለኝ ከብር በላይ ብር ሲጀመር ምን ያደርጋል ለሰው ልጅ ሰው ነው ትላታለች ማለት ነው። ሄርሜላም እንግዲህ በዚህ ነገር ትቀናና ችግር የለውም እያለች ብቻ የራሷ ለማድረግ መንገዶችን ትፈላልጋለች ማለት ነው። ታፈስም እንግዲህ አቶ አለም ቢሮ ሳታንኳኳ ዘው ብላ ትገባና ቁርስ ደርሷል ትበላለሁ ትላለች ማለት ነው። አቶ አለም እንግዲህ እኔ የምልሽ ዝም ብሎ ሰው ቢሮ ዘው ብሎ ይገባል? ማንኳኳት የሚባል ነገር አለ እኮ እዚህ ቢሮ ውስጥ ሳልጠራሽ ስትጀመር እንዳትመጪ ይላታል። ተመልሳም እንግዲህ ሳታንኳኳ ትገባና ቡና ላምጣልህ ትለዋለች። እሱም እንግዲህ አሁን ከደቂቃዎች በፊት ምን ብዬሽ ነበረ ምን አይነቷ ናት ብሎ አምጪው በቃ ቡናውን ይልና ያስወጣታል ማለት ነው። ወይ አብነትንም እንግዲህ አቶ አለም የሆነ የሚፈረም ወረቀት አለና ይዘህና ብሎ ስለነበረ ወደ ቤት ይዞለት መጥቶ ያስፈርመዋል ማለት ነው። ማለት አንትናን ህብስትን ያስፈርማታል ማለት ነው። ብቻ ግን ሌላ ጊዜ እንጫወታለን ይላትና ህብስትን ወደ ውጭ ይወጣል ማለት ነው። ሄርሜላና ህብስት ሳሎን ላይ ቁጭ ብሎ በነበረበት ሰዓት እንግዲህ አቶ አለም ይመጣና ሰላም ናችሁ ልጆች ምናምን ይላል። በዛ መሀልም ስታሽቃብጥ ብድግ ትላለች ከመቀመጫዋ ማለት ነው። እና አያስፈልግም የኔ ልጅ ይላትና በሉ የምትፈልጉት ነገር ካለ እኔን ጠይቁኝ ብቻ ግን ተጫወቱ ይላቸውና አቶ አለም እንግዲህ ይሄዳል ማለት ነው። እና ህብስትም እንግዲህ ምን አይነት ግን አስመሳይ የሆነ አባት ነው ያለኝ እያለች በራሷ አባት እየተጸጸተች ነበረ። ሄርሜላም እንግዲህ ሲመሽ ወደ አለም ቤት ስለምትመጣ ቀጠሮ ስላላት እና በአምላክም ማግኘት ስለፈለገች ትሄዳለች ማለት ነው። እና ቁጭ ብሎ እየጠጣ በነበረበት ሰዓት በአምላክም ታገኘውና እሱም እንግዲህ ምን ፈልገሽ ነው ከኔ ቆይ እንደዚህ የምትከታተይኝ ነው ብሩ አለቀብሽ ይላታል። እሷም እንግዲህ አዎ ብሩ ስላለቀብኝ ስጠኝ እናቴም ታማብኛለች ይላታል ማለት ነው። አሁን አይደል ቅርብ ጊዜ አይደል እንዴ 100,000 ብር የሰጠሁሽ ሲላትም እሷም እንግዲህ ምንም ማድረግ አልችልም የእናቴ ሕክምና እኮ ነው እያለች እንግዲህ በእናቷ እያሳበበች ትገኛለች። እሱም እንግዲህ 50,000 ብር ሰጠሁሽ ግን ከዚህ በኋላ ለመናገር ወይንም ደግሞ ፎቶውን ለህብስት ለመላክ ብትሞክሪ የማደርገውን ነገር እኔ ነኝ የማውቀው ይላታል ማለት ነው። እሷም እንግዲህ ማታ ወደ አቶ አለም ጋር ለመሄድ እንትን ብላ ወደ ቤቷ ትሄዳለች ማለት ነው። እና በአምላክም እንግዲህ አብነትን ውጭ ቀጥሮት ነበረ፣ ግን ደግሞ ወደ ቤት መመለስ ስለነበረበት ወደ ቤት ይመለሳል ማለት ነው። ወደ ቤትም ሲመለስ ታፈስ እንግዲህ ታየውና አስቀድማ ክላሱ ትጠብቀዋለች ማለት ነው። ክላሱን ጠብቃ የተፈጠረውን ነገር ለመናገር ትሞክራለች። በአምላክም እንግዲህ ምን ታደርጊያለሽ ክላሴ ምን አስበሽ ነው ግን ታፈስ ሲላትም እሷም እንግዲህ ሳይህ ነው ክላሴ የገባሁት ኪችን ውስጥ ማውራት ስለማልችል ነው እና የሆነ ነገር ተፈጥሯል ትለዋለች። እሱም እንግዲህ ምንድነው ሳትደብቂ ንገሪኝ ሲላትም አቶ አለም ጋሸና ያቺ መርዝ ሄርሜላ የህብስት ጓደኛ የሆነ ነገር ሲነጋገሩ ሰምቻለሁ ትለዋለች ማለት ነው። እና ለማታም ተቀጣጥረዋል እና ማታም ሄርሜላ እዚህ ትመጣለች ስለዚህ ተከታተላቸው ልልህ ፈልጌ ነው ትለዋለች። በአምላክም በዚህ ነገር በጣም ይደሰትና አንድ ነገር ስላገኘባት ደስ ይለዋል ማለት ነው። እናም ለማታ ለመከታተል ዝግጁ ይሆንና
ታፈስን እሺ ስለነገርሽኝ አመሰግናለሁ ግን አሁን ሂጂ በቃ ይላትና ወደ ውጭ ትሄዳለች። እና በአምላክም እንግዲህ ማታ ምን ይፈጠራል የሚለውን እየጠበቀ ነው። በቀጣይ ክፍል እንግዲህ ያያቸዋል ወይንስ አያያቸውም የሚለውን አብረን የምናይ ይሆናል። ሰላም ውድና የተከበራችሁ ቤተሰቦቼ በያላችሁበት ሰላማችሁ ብዝት ይበልልኝ። ላይክ ሸር ሰብስክራይብ እያደረጋችሁ አበረታቱ